ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ አሁናዊ ሁለት ትኩስ መረጃዎችን ላስደምጣችሁ። ኢትዮጵያውያን በ2018 ዓ.ም መቀበያ በአዲሱ ዓመት ዋዜማ ለዘመናት ሲመኙት የኖሩትን ታላቁን የኢትዮጵያ ህዳሴ ግድብ በማስመረቅ በታላቅ ደስታና ሐሴት ውስጥ ሆነው ባሳለፉት ዕለት ግብጾች አዲስ የክስ መዝገብ ለማስከፈት ወደ ተባበሩት መንግስታት ድርጅት ተመድ ጸጥታው ምክር ቤት የሚላክ ደብዳቤ ሲያረቁ ነበር የዋሉት። የዓለም በሰላም ውሎ ማደር የሚመለከተው በኒውዮርክ መቀመጫውን ያደረገው የተመድ ጸጥታው ምክር ቤት እስራኤል በኳታር ስለፈጸመችው ጥቃት ስብሰባ የመቀመጥ ስለ ዩክሬንና ሩሲያ ጦርነት፣ ስለ መካከለኛው ምስራቅ ቀውሶች እንዲሁም በኔፓል ስላጋጠመው ህዝባዊ ተቃውሞና አለመረጋጋት መክሮ ዝክሮ መፍትሄ የማፈላለግ ከባድ የስራ ጫናዎች የተደራረቡበት መሆኑ ቢታወቅም ግብጾች ግን ያውም በልማት ፕሮጀክት ላይ ዳኝነት ይሰጠን የሚል አዲስ ክስ አስገብተዋል ተብሏል። ከዚህ ቀደም ይህን መሰል ክስ ምክር ቤቱ እንደማይመለከት በአደባባይ የተናገራቸው ግብጾችና ሱዳኖች በአባይ ተፋሰስም ሆነ በታላቁ ህዳሴ ግድብ ላይ ያላቸውን ቅሬታ ከኢትዮጵያ ጋር ተነጋግረው በመግባባት እንዲፈቱ ተመክረው መመለሳቸው ይታወሳል። የአሁኑ የግብጾች ውንጀላ ከዚህ የተለየ ምላሽ ያገኛል ተብሎ አይጠበቅም። ያውም ግድቡ አልቆ በተመረቀበት ወቅት ግብጾች በኢትዮጵያ ላይ ያቀረቡት አቤቱታ ሰሚ አግኝቶ የጸጥታው ምክር ቤት አጀንዳ ይሆናል ተብሎ ባይገመትም፣ ነገር ግን ውስጡ በጥንቃቄ ሊጤኑ የሚገባቸው ጉዳዮችን መያዙ አይካድም። በግብጽ የውጭ ጉዳይ ሚኒስቴር በድር አብደላቲ ተጽፎ መሰናበቻውን ለተመድ የጸጥታው ምክር ቤት የተላከው የክስ ደብዳቤው ኢትዮጵያን ዓለም አቀፍ ሕግን በመጣስ ይወነጅላል። ኢትዮጵያ ታላቁ የህዳሴ ግድብን መርቃ ስራ ማስጀመሯ ዓለም አቀፍ ሕግጋትን የሚጥስ በተናጠሉ የተደረገና ሕጋዊነትም ሆነ ተቀባይነት የሌለው እርምጃ መሆኑን ደብዳቤው ያትታል። የኢትዮጵያ እርምጃ ሌላው ቀርቶ እንደ አውሮፓውያን አቆጣጠር መስከረም 15 ቀን 2021 በተመድ ጸጥታው ጥበቃ ምክር ቤት የወጣውን ፕሬዝዳንታዊ መግለጫም የጣሰ እንደሆነ ያብራራል። ግብጽ በተለይ የታችኞቹ የአባይ ተፋሰስ ሀገራቶች የሱዳንና የግብጽ ህዝቦችን ህልውና አደጋ ላይ የሚጥል የተናጥላዊ እርምጃን አትቀበልም፣ ለዚህ አይነቱ የተናጥል እርምጃም እውቅና አትሰጥም የሚል ይዘት ያለው የግብጽ ደብዳቤ ሱዳንንም አጋር ከሳሽ አድርጎ ለማቅረብ ይሞክራል። ደብዳቤው አያይዞም ኢትዮጵያ የግድቡን ፕሮጀክት ግንባታ በተናጥል ማካሄድ ከጀመረች ጊዜ ጀምሮ ግብጽ በተቻለ መጠን ከዲፕሎማሲያዊ ስልቶች ባልዘለለ ችግሩን ለመፍታት ጥረት ስታደርግ ቆይታለች። ተመድን ጨምሮ በዓለም አቀፍ ድርጅቶች በኩል በህጋዊና በዲፕሎማሲያዊ አማራጮች ብቻ ነገሮችን ለመፍታት ስትሞክርም ቆይታለች። ይሁን እንጂ ግብጽ ዲፕሎማሲያዊ መፍትሄዎችን ብቻ ስትከተል የቆየችው ሌሎች አማራጮችን ለመውሰድ አቅም ስለሌላት አይደለም። ለአባይ ተፋሰስ ተጋሪ አገሮች የጋራ ተጠቃሚነትና ትብብር እንዲሁም ለዓለም አቀፍ ህጎች መከበር ባላት ጽኑ አቋም የተነሳ እንጂ ግብጽ የህልውና ጥቅሟን ለማስጠበቅ ሌሎች አማራጮችም ሆነ አቅም አጥታ አይደለም የሚል ይዘት ያለው ማስፈራሪያ አዘል መልእክት ያስተላልፋል። ከትራምፕ ግልጽ አቋም እንፈልጋለን ሲሉ የዩክሬኑ ፕሬዝዳንት ዘለንስኪ አሳሰቡ። የዩክሬኑ ፕሬዝዳንት ዘለንስኪ ከሩሲያ ጋር የሚደረገውን ጦርነት ለማስቆም በሚካሄደው ጥረት የፕሬዝዳንት ትራምፕን ግልጽ አቋም እንደሚፈልጉ ገለጹ። ዘለንስኪ ከስካይ ኒውስ ጋር ባደረጉት ቃለ ምልልስ ጦርነቱ ከመቆሙ በፊት ሁሉም ሁኔታዎች እንዲሟሉ እፈልጋለሁ በማለት የዩክሬንን የደህንነት ዋስትና ጠቅሰዋል። ይህ ዋስትና በዩክሬን አጋሮች መካከል ገና ውይይት እየተደረገበት መሆኑ ይታወቃል። ዘለንስኪ ንግግራቸውን ሲቀጥሉም በዚህ ጉዳይ ላይ በአሜሪካና በአውሮፓውያን ድጋፍ ያለው ዶክመንት ፈልጋለሁ። ይህ በጣም ጠቃሚ ነገር ነው። ይህ ዶክመንት በአንድ በኩል የዩክሬን ወታደሮች ጦርነቱን እንዲያቆሙ ከማበረታታትም በላይ ለእኛ ጥበቃ ይሰጠናል። ስለዚህ ከዚህ ጉዳይ ላይ ከፕሬዝዳንት ትራምፕ ግልጽ አቋም እንፈልጋለን በማለት አስረድተዋል። ጨምረውም ዩክሬን ከአሜሪካ ከኒውክሌር በስተቀር ጠቃሚ የሚባሉ ጦር መሳሪያዎችን መግዛት ትችላለች። ይህ ለኛ አስፈላጊ ነው። ይሁንና ፕሬዝዳንት ትራምፕ አሁንም ቢሆን በፑቲን ላይ ጠንካራ አቋም ሊይዙ ይገባል በማለት ገልጸዋል። ባለፈው ወር በአላስካ በትራምፕ እና በፑቲን መካከል የተደረገውን ውይይት የጠቀሱት ዘለንስኪ ውይይቱን ትልቅ ዋጋ ያስከፈለ ነው ሲሉም ገልጸውታል። የሩሲያውን ፕሬዝዳንት ከፖለቲካ መገለል ነፃ ያወጣ መሆኑን አስረድተዋል።